ሰላም እንዴት ናችሁ? ክብሮን የቻናሌ ቤተሰቦች በዚህ ቪዲዮ ለኤግዚት ኤግዛም ተፈታኞች ኤግዚት ኤግዛም ስትፈተኑ ማድረግ ያለባችሁ 3 ወሳኝ የሆኑ ቲፖችን የማሳያችሁ ይሆናል። ኤግዚት ኤግዛም ስትፈተኑ እነኚህ 3ቱ ቲፖችን አፕላይ ካደረጋችሁ ፈተናውን በቀላሉ ማለፍ ትችላላችሁ። እያንዳንዱን ስቴፕ ባይ ስቴፕ የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዩዘር ኔም እና ፓስወርድ በመጠቀም ሎጊን እናደርጋለን። ሎጊን ካደረጋችሁ በኋላ ኮርስ ትመርጣላችሁ። እዚህ ጋር የፈተናውን ፓስወርድ ታስገባላችሁ። ፈተናውን ከጀመራችሁ በኋላ የመጀመሪያው ቲፕ ጥያቄ ስትመርጡ አንድን ጥያቄ ከመረጣችሁ በኋላ መቀየር ስትፈልጉ ክሊር ማይ ቾይስ በተን መጠቀም ይኖርባችኋል። እዚህ ጋር ለምሳሌ እኛውን መልስ መቀየር ከፈለጋችሁ ምን ታደርጋላችሁ? ክሊር ማይ ቾይስ ታደርጋላችሁ። ክሊር ማይ ቾይስ በተን ላይ ክሊክ ስታደርጉት መጀመሪያ የመረጣችሁትን መልስ ክሊር ያደርግላችኋል ማለት ነው። ዘን ትክክለኛውን መልስ ትመርጣላችሁ። ክሊር ካደረጋችሁ በኋላ ትክክለኛውን መልስ ከመረጣችሁ በኋላ ወደ ቀጣዩ ጥያቄ ለመሄድ ኔክስት በተን ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉት ወደ ቀጣዩ ጥያቄ ይወስዳችኋል ማለት ነው። ስለዚህ ሁለተኛው ስቴፕ እዚች ጋር ቀስት ምልክቷ ላይ አንድ ጊዜ ክሊክ ታደርጋላችሁ። ኦፕን ብሎክ ድሮየር እዚህ ጋር ክሊክ ስታደርጉት ከ1 እስከ 100 ያሉ ጥያቄዎችን ሊስት ያደርግላችኋል ማለት ነው። እዚህ ጋር ማወቅ ያለባችሁ ወሳኝ ነገር በብላክ ሼድ የሆኑት የተመለሱ ጥያቄዎች ናቸው ማለት ነው። የሰራችሁ ጥያቄዎችን ሼድ ያደርግላችኋል ማለት ነው። ነገር ግን ያልተሰሩ ጥያቄዎችን እዚህ ጋር በዋይት ምልክት ነው የሚያደርገው። እዚህ ጋር ዋይት ሆነ ማለት እነዚህ ጥያቄዎች አልተሰሩም ማለት ነው። ሌላኛው ቀይ ምልክት አለ። እዚህ ጋር ፍላግ ምልክት አለ። ፍላግ ምልክት ያለበትን ክሊክ ስታደርጉት ፍላግ ምልክቱን ያሳያችኋል ማለት ነው። ስለዚህ ግልጽ ያልሆናችሁ ጥያቄ ካለ መልሳችሁ በድጋሚ ከሰራችሁ በኋላ ፍላግ ምልክቱን ሪሙቭ ማድረግ ይኖርባችኋል። እዚህ ጋር ለምሳሌ ክሊክ ስታደርጉት ሪሙቭ ያደርጋል ማለት ነው። ሶስተኛው ቲፕ ጥያቄውን ሰርታችሁ ሙሉ በሙሉ ካጠናቀቃችሁ በኋላ መጨረሻ ላይ ሄዳችሁ ፊኒሽ አተምፕት በተን ላይ ክሊክ ታደርጋላችሁ። ፊኒሽ አተምፕት በተን ላይ ክሊክ ስታደርጉት ከ1 እስከ 100 ያሉ ጥያቄዎችን ሊስት ያደርግላችኋል። እዚህ ጋር እንደምትመለከቱት እስከ 100 ድረስ ያለውን ሊስት ያደርግላችኋል። መጀመሪያው ላይ ኮስችን ብሎ የጥያቄውን ሊስት ያስቀምጣል። ዘን ስታተሱን ያሳያል። ስታተሱ እዚህ ጋር እንደምትመለከቱት አንሰር ሴቭድ ይላል። ሶ ከ1 እስከ 100 ያሉ ጥያቄዎች አንሰር ሴቭድ መሆኑን ቼክ ማድረግ ይኖርባችኋል። እንደዚህ ስክሮል እያደረጋችሁ አንሰር ሴቭድ መሆኑን ቼክ ማድረግ ይኖርባችኋል። ነገር ግን ኖት የት አንሰርድ የሚል ነገር ካለ ከጥያቄው ፊት ለፊት ሄዳችሁ ክሊክ አድርጋችሁ መመለስ ይኖርባችኋል ማለት ነው። ዘን በድጋሚ እዚህ ጋር ትገባላችሁ። ጥያቄው ሙሉ በሙሉ መሰራቱን ታረጋግጣላችሁ። ሰብሚት ከማድረጋችሁ በፊት እንደዚህ ጥያቄው ሙሉ በሙሉ መሰራቱን ማረጋገጥ ይኖርባችኋል። ነጭ አለመኖሩን፣ ፍላግ ምልክት አለመኖሩን እያንዳንዱን ማረጋገጥ ይኖርባችኋል። እንደዚህ በሙሉ ካረጋገጣችሁ በኋላ በድጋሚ ፊኒሽ አተምፕት በተን ላይ ክሊክ ታደርጋላችሁ። ከዛ አሁንም ከ1 እስከ 100 ያሉ ጥያቄዎች አንሰር ሴቭድ መሆኑን ቼክ ታደርጋላችሁ። እንደዚህ ቼክ ካደረጋችሁ በኋላ መጨረሻ ላይ ሰብሚት ኦል ኤንድ ፊኒሽ በተን ላይ ትነካላችሁ። ዘን በድጋሚ ሰብሚት ኦል ኤንድ ፊኒሽ በተን ላይ ክሊክ በማድረግ ሰብሚት ታደርጋላችሁ ማለት ነው። ነገር ግን ሰብሚት ኦል ኤንድ ፊኒሽ ከማድረጋችሁ በፊት ሙሉ በሙሉ ቼክ ማድረጋችሁን እርግጠኛ መሆናችሁን እንዳትዘንጉ። እንደዚህ ተረጋግታችሁ ከሰራችሁ ፈተናውን የማታልፉበት ምንም ምክንያት የለውም። መልካም ፈተና ይሆንላችሁ።